ሰላም ቤተሰብ እንዴት ዋላችሁ? እንዴት ናችሁ? የመሸ ሰው ሲመሽ ደግሞ ሰው መዞር ይጀምራል። እንዴ ጋይስ እንዴት አባቱ ነፋሱ ደስ ሲል እና ሲመሽ መዞሩ ምን ማለት ነው በሉኝ እስኪ። እንዴ ሴት ልጅ ነሽ ለምንድን ነው ሲዞር? በዚህ ሰዓት በነገራችን ላይ 4 ሰዓት ነው። 4 ሰዓት ማለት በኢትዮጵያ ማለት ነው። ሰው እንዴት ነው ባካችሁ? ሰው በጊዜ የሚገባበት ሰዓት ነው። ግን እኛ ወደ ውጪ ወጣ ያለን ነው ማለት ነው። እና ማለት ነው ጋይስ እንግዲህ እዚህ ጋር ጭልም ይላል፣ ማብራት አልተበራም። ጩጩም ይዣለሁ በነገራችን ላይ እና እዚህ ጋር ደግሞ መኪና እየበራህ ነው። እኔ እንግዲህ ማይቀርጽ ሰው መስዬ በነገራችን ላይ እዚህ ጋር ማለት ነው መኪና የሚበራ ሰው ሚስትና ባል ቁጭ ብለው ምስጢራቸውን እያወሩ እና ማለት ነው ጋይስ በነገራችን ላይ እያለፉ ነው እና ወዶቼ ሰላም ብያችኋለሁ። በመጀመሪያ እንዴት ዋላችሁ ብያችኋለሁ። በነገራችን ላይ ከቤት ስለማንወጣ ትንሽ መንገድ ከሄደን ድካም ይሰማል። እውነቴን ነው የምላችሁ። እኛ እኮ አሁን በጣም አልያ ማዳም ቤት እንግዲህ አጨማለቀን ማለት ነው። የምሬ ነው የምላችሁ። በቃ ትንሽ መንገድ ሲሄድ ድክም የሚያደርግ ነገር አለ ማለት ነው። እና የመዳም መኪና ስለምንወጣ የራሳችን መኪና መስሎን ሆ ምን ጉድ ነው! የምሬ ነው የምላችሁ። ጉድ እኮ ነው። እና በጣም የሚገርመኝ ነገር ነው። በነገራችን ላይ እነሱ ጋር በእነሱ መኪና ስለምንወጣ ስለማንዞር በቃ አለ በቃ አልቻልንም። የምር አልቻልንም። ክብድ አለን። ለምን ካላችሁ አለ አይደለ በጣም አበዛን። እምር ነው የምላችሁ። እንዴ ትቀልዳላችሁ? እኛ እኮ ጠንካራ መሆን ጠንካሮች ነን። ግን ለምንድን ነው በትንሽ መንገድ ስንሄድ ድክም የሚያደርግ ንገረን እስኪ። ኦ ማይ ጋድ ያምራል አይደል? እና በነገራችን ላይ በጣም ደስ ይላል። ሰፈር ደስ ይላል። ያው በማታ ስለሆነ ነው እንጂ የቀረስኩኝ ብዙ ጊዜ እየቀረስኩበት ነው ማለት ነው። እና አንዳንዴ ለትዝ መኪና ውስጥ ሰው ቁጭ ብሎ ያያል እንዴ ይላል። ያደገ ሀገር ነው። እየታባቱ ኑሮ ካልቀረ የነሱ ይሻላል። አሁን እኔ እዚህ ጋር ስልክ ይዤ እየቀረስኩኝ ነው የሚዞረው። እኛ ኢትዮጵያ ቢሆን ስልክ ይዞ ይሮጣሉ። እኛ ኢትዮጵያ ላይ ስልክ በዚህ ሰዓት አይዝም ሰው ስልክ በዚህ ሰዓት። ግን እኮ በጣም ይገርማል። ኦኬ እና ጉዱን ይውልኝ እስኪ። በዚህ ማታ የምን ፎቶ ነው? እኔ የምላችሁ እነሱ የሚቀቡ አመዱ ነው። አዋራው እየቀቡ ነው የሚወጡ። ደግሞ ፎቶ ሲነሱ በምንድን ነው የሚነሱ?
በምንድን ነው? በፊልተር። የእነሱ ነገር እኮ እኔ በጣም ነው የሚገርመኝ። የምር ነው የምላችሁ፣ በጣም ነው የሚገርመኝ። በጣም ይገርመኛል። ለምን ካላችሁ ሲወጡ አወሮ ቀባብቶ ይወጣሉ። ፎቶ ሲነሱ በፊልተር። ኧረ ሼም ነው፣ ኧረ ሼም ነው፣ የምር ሼም ነው።